ከፓርቲ ኢትዮጵያ ትበልጣለች፣ ኢትዮጵያ ትቅደም፣ ህዝቦቿ ይቅደሙ፣ ከዚያ ቀጥሎ የፓርቲ ፍላጎትና የግለሰብ ፍላጎት ይከተላል ካል እዚህ ጋር የፕራዮሪቲ መጣረስ ከሌለ በብዙ ጉዳይ እንስማማለን። ራሳችን ቀድመን ፓርቲያችን ቀድሞ የኢትዮጵያና የህዝቦቿ ጉዳይ ሁለተኛ ከሆነ ግን በጣም አስቸጋሪ ነው። ጥቂት ፓርቲዎች ነገ ውስጥ ነው ያሉት። ነገን ለመዋጀት፣ ነገን ለማሻሻል፣ ነገን ለማዘመን፣ ነገን ለመለወጥ የሚጥሩ አሉ። ጥቂት ፓርቲዎች ሙሉ በሙሉ ትናንትና ውስጥ ነው ያሉት። ስልጣን በትናንትና መንፈስ የሚያስቡ ሰዎች አሉ። ሀገር በትናንትና መንገድ የሚያስቡ ሰዎች አሉ። ከአንድ ሰፈር ወጥተው ኢትዮጵያን የሚያውቁ የሚመስላቸው ሰዎች አሉ። ትናንትናና ነገን ዛሬ የሚባል ድልድይ ሳንሰራ ልናገናኝ አንችልም። ወሬያችን ሁሉ አራምባና ቆቦ እንደሚባለው ነው፣ አይገናኝም። እንዴት ነው ትናንትናን በምክክር አርቀን ጠግነን ነገን በጋራ ራዕይ በጋራ መልከታ ቢያንስ ማዕቀፉን አስቀምጠን አፈጻጸም ላይ ደግሞ የተፎካከርን የምንሄደው ካላልን በቀር የምናስባትን ኢትዮጵያ በቀላሉ ማረጋገጥ አንችልም።